ሄይ ጋይስ እንዴት ናችሁ? በዛሬው ቪዲዮ ሪሜዲያል እሆናለሁ አልሆንም ብላችሁ እያሰባችሁ ላላችሁ ለ2017 ተማሪዎች የተወሰነ ክሉን እንሰጣችኋለን። ይህንን የምናደርገው ደግሞ ትንሽ አናሊሲስ ሰርተን ጥሩ ግምት በመገመት የትኞቹ ልጆች ሊገቡ ይችላሉ የሚለውን ነገር በመናገር ነው ማለት ነው። ሶ ይህንን ለማድረግ ኢንቱ ኮንሲደሬሽን መውሰድ ያለብን ነገሮች አሉ። አንደኛ ምን ያህል ሰው ተፈተነ፣ ምን ያህል ሰው አለፈ፣ እንዲሁም ደግሞ መንግስት ምንድነው ያለው አቋም የሚለው ነገር ነው። እንጀምር። መንግስት መቀነስ ይፈልጋል ምን ያህል ሰው ዩኒቨርሲቲ እንደሚገባ ስፔሻሊ በሪሜዲያል ማለት ነው። አንደኛው ምክንያቱ ደግሞ ብዙ ሰው ማለፉ ነው። ማለት ላስት ይር ከነበረው አንጻር ከፍ ብሏል። ከ5% ወደ 8% ከፍ ሲል 40 ምናምን ሺህ ሲሆን ኢትስ ፎር ዘ ፈርስት ታይም ሰው ትንሽ ከፍ ይላል። እንዲሁም የተፈተነው ሰው ደግሞ አነስ ይላል ዲስ ይር ማለት ነው። ፕላስ አብዛኛው ተማሪ ላስት ይር ከነበሩት አንጻር ሲታይ ኦን አቨሬጅ የተሻለ ነጥብ አምጥቷልም ተብሏል። ትምህርት ሚኒስቴሩ የፈለጉት 40% እና ከዛ በላይ ያመጡ ልጆች ሪሜዲያል እንዲሆኑ ነው። አንዳንዶች ደግሞ 30% እያሏቸው ነው። ሶ የተነጋገሩ ነው። ላስት ይር ስንት ነበረ? 31% ነበር ላስት ይር መግቢያ ያደረጉት ማለት ነው። የተፈተናችሁ ከ600 ከ500 ወይም ከ700 ከነበረ በ31% ስታባዙት የሚመጣው ቁጥር ማለት ነው። ያንን ነጥብና ከዛ በላይ ያመጡ ሰዎች ይገባሉ ማለት ነው። አሁን ዘንድሮ መሀል ላይ ይስማማሉ ብዬ አስባለሁ እኔ ማለት 40 እና 30 መሀል ማለት ነው። which is 31ም ስላሉ ላስት ይር አይ ቲንክ 35 አካባቢ የሚሆን ይመስለኛል። 34 ሜቢ ከዛ ደግሞ ከፍ ካለ 35 ማለት ነው። 36 አካባቢ ይሆናል which is I think 210 አካባቢ አባስታችሁ የምታዩት ከሆነ ሶ እዛ አካባቢ ነጥብ ያላችሁ ልጆች የመግባት ቻንሳችሁ ከፍተኛ ነው። እንዲሁም ደግሞ ከ240 እና 50 በላይ ያላችሁ ሰዎች ዴፊኒትሊ የመግባት ቻንሳችሁ በጣም ከፍ ያለ ነው የሚሆነው ማለት ነው። በግልም በመንግስትም ስለሆነ ደግሞ ሪሜዲያል ላይ ሁሉንም ሰው የመጣል እንትን የላቸውም ማለት እንደ እንትን ይሄ 20 ሺህ ሰው ምናምን ብቻ አይሆንም። ሜቢ 100 ምናምን ሺህ ድረስ ሊደርስ ይችላል የሚያይገባው ሰው ማለት ነው። ይህንን ነጥብ ያሳካው ሰው ብዙ እስከሆነ ድረስ ማለት ነው። ሶ ያንን ቁጥር የሚያዩታል። ኤኒዌይስ ብዙ አትጨናነቁ። ጉድ ላክ አትርሱ። ይሄ ግምትና ግምት ብቻ ነው። ዋናው መረጃ ሲወጣ ተከታትለን ከቻለን እናሳውቃችኋለን። ሀበ ጉዳይ